እዛ የተከልካት ቤተክርስቲያን ውስጥ የሾምክ ነው የሚመስለኝ እንጂ በአብያተ ክርስቲያናት ወይንም ያገለገልከው ህዝብ ይሹምልን እውቅና ይሰጠው ሐዋርያችን ነው ብሎ አይደለም አንተን እውቅና ይሰጡክ። በምን አወቅ? አይ በምን አወቅ? እውቅና የሰጡክ ቢያንስ አሁን 67 እኔ እንደዚህ አይነት ድፍረት ውስጥ እኔ እግዚአብሔር ተናገረ አንተ እግዚአብሔር አይደለም ውስጤ ውሸቱን ነው ይለኛል። ውስጤ አንተ አባቴ ውሸታም ነው የዲያብሎስ ልጅ ነህ አይደለም። ውስጤ እግዚአብሔር አይደለም ውስጤ ላይ ያለው ውሸት ብቻ ነው። እግዚአብሔር አይደለም የሚለኝ በቃ ውስጤ ላይ ያው አባቴ ተቀብለሃል። አባቴ ኢየሱስ ነው። እኔ ደግሞ ውስጤ ከአባቱ ተቀብሎ ነው ያለኝ ያለው 67 ቸርች አልተከለም። እማ የኢየሱስ ብትሆንማ 67 ቸርች የለውም። ውስጤ ነው የሚለኝ ኢየሱስ በሆንማ ኢየሱስ ጌታ መንፈስ ቅዱስ አይደለም የሚለኝ ውስጤ ውሸቱን ነው እየዋሸ ነው ይለኛል ውስጤ። ማለት ውስጢ ላይ የተቀመጠው ዳብሎስ ስለሆነ ዳብሎስ ማውራት ስራው ያው ውሸት ስለሆነ አንተ ውስጢ ላይ ያለውም ያው ሁሌ ከአባቴ የተቀበልከው ነው። ተገልጦልህ ነው ታየክ። በላስወጣዋ ቶሎ በል አይደል? ኖ ይሄ አስወጣው። ይሄ ከአባቴ የወረስከው ስለሆነ ይሄ ከአባቴ የወረስከው ስለሆነ ጌታ ኢየሱስን ስትቀበል ነው ካንተ ሞጣው። ጌታ ኢየሱስን ስትቀበል ይወጣልሃል። ይሄው ልቀበልና አስወጣው። እጄን ዘረጋው። ልቀበልና አስወጣው። ጮሆ መውጣት አለበት ወይ አዛክቶ መውጣት አለበት? አሁን እጅን አንሳና እኔ የሚልህን ጌታ ኢየሱስ ብለህ ገና ከእንደገና ንስሐ ገብተህ ጌታ ኢየሱስን ስትቀበል ያ ከውሸተኛው ከዲያብሎስ ወደ ክርስቶስ ስትመጣ የእግዚአብሔር ልጅ ስትሆን ካንተ ይወገድልሃል። አለበለዚያ ጌታን ሳትቀበል ዝም ብለህ ኖ ራሲ ዛፍ በፍሬው ይታወቃል አይደል መጽሐፍ። አንተውን ይሄንን አካውንት ታነሳዋለህ አታነሳም? አንተ ፓስተር ዘሪሁን የማን ነብይ ፈጥነው አንድ ጊዜ ፓስተር ዘሪሁን የለጠፋችሁትን አካውንት አታነሱም? አካውንታችሁ ውስጥ እሳት ይግባና አንሱ። ትእዛዝ ነው እና መካነሱስ ቸርች ነበር እኮ እንትን እየነገረ ነበር። መካነሱስ ቸርች ብሎ ነብይ ፈጥነው ውስጥ እየነገረ ነው። መካነሱስ ቸርች አዋራትን አትሰሙ ነው። እናንተ አካውንት ውስጥ እሳት አዝያለሁ። ሶፊ በእናትህ ደጉ ከማሎ እሱ ልጅ ወደ ላይ ቢታወጣ በእናትህ ውስጥ ላይ አንተን ቻውላሉ ካልወጣ ካለ ማለት ነው ወደ ላይ ቢታም እሱ አሁን ቅድም ማወራውን ስለ ህይወት ስለ አገልግሎት ስለ ጉዞ ስለ ሁሉ ነገር ያውቃል። አሁን ነው ማየው ለከ ውስጥ ላይ አለ ደጉ ከማል ከአላባ አለ ካልወጣ አንተ ለምንድን ነው ስለ አንተ ጥሩ የሚያወራ ሰው የፈለከው? አይ ማለት ናውስ በቃ ሶፊ ካውኔ ሎጣ ነገ ቸርች አገልግሎት አለኝ። እንግዲህ ቀጥሉ እናንተ። ሲጀመር ቤት ለቤት የሚያገለግሉ አገልጋዮች ትዳርን የሚያፈርሱ ናቸው። እዚህ ሰው ላይ አስማማ የሚባለው ሰው ላይ ችግር አለ። ንስሐ ይግባ። እሱ የመሰለውን ነገር ነው ከቀደም ጀምሮ አይደለም። ስለዚህ እኔ ያወጣው አይደለም። በትክክለኛ ስሙ ጥራው። አሳማው አይደለም ስሙ አስማማው ነው። ከየት አምጥተነው አሳማው የምትለው? ሲጀመር እኔ አልለውም ምክንያቱም ሶስቴ ነው የዋሸው። አንዴ አስማማው ነው ትደውልልኛለች ይችላል፣ አንዴ ከውጭ የመጣች ትደውልልኛለች ይችላል። እሱ የሚያወራው ሁለት አይነት እንትን ነው ያየው። ስለዚህ ንስሐ ይግባ ይሄ ሰው። ይሄ ሰው ሀመተኛ ደግሞ ነፍሰ ገዳይ ደግሞ መንግስተ ሰማያት የለውም። አንተ የስጤልቁ አገልጋይ ነህ። አገልጋይ አይደለም አንተ ሲጀመር አገልጋይ አንተ ማንም ልትሆን ትችላለህ። ግን ያው ጌታ ምስክሬ የዛሬን ቀን ይችን
ታስታውሳለህ? ይቺን የዛሬን ቀን ድንገት ነው የገባሁት፣ ግን የምታወራውን ነገር እያሰብክ ብታወራ ይሻላል። ፓስተር ሶፊ አንድ ነገር ልንገርህ። ፓስተር ሶፊ ብዙ አገልጋዮች እኔ አሁን አገልጋይ ስለሆንኩ እንዲህ ነው ብዬ የአገልጋይን ስም መጥራት አልፈልግም፣ ግን ቤት ለቤት ጌታ ያሳየኝ እንዲያርገኝ እያሉ ቤት ለቤት የሚያገለግሉ አገልጋዮች ብዙ ትዳሮችን እያፈረሱ ያሉ አገልጋዮች ናቸው። በጣም በእነሱ ላይ ቆሞ የሚሰራ አለቃ መንፈስ አለ። ግን እግዚአብሔር በራሱ ጊዜ ነው የሚያጋልጣቸው፣ በራሱ ጊዜ ነው። እኛ እናውራም፣ አንደበታችን የጌታ ነው። ግን እኛ የራሳችንን መንገድ ማስተካከል አለብን። በንስሐ ሕይወት ወደ እግዚአብሔር ፊት ዕለት በዕለት መጠጋት አለብን። ወንጌልን መስበክ አለብን። ከዚህ ውጭ ግን የአንድ ሰውን ሕይወት የአንድ ሰውን አገልጋይ እንትናን ትልቅ ሰውን እንትናን እያለን ስሙን እየጠራን የአንድን ሰውን ስም እያጠፋን ከምናወራ ለራሳችን ጽድቅ እንደምናገኘው አድርገን ከቆጠርን ሞተናል። በጣም ድርቀት ውስጥ ነን ያለ ነው። ስለዚህ ይህ ሰው በጣም ንስሐ መግባት አለበት። አንተ ሰው እግዚአብሔር ይወዳል፣ ንስሐ ግባ። በጣም ዋሽታል። አንተ ውስጥ የውሸት መንፈስ አለ። ስለዚህ አመሰግናለሁ ስላዳመጣችሁኝ። እኔ ጊዜ የለኝም። ሌላ ጊዜ ገብቼ የምትጠይቁኝ ጥያቄ ካለ ለመመለስ ዝግጁ ነኝ። ፓስተር ሶፊያ ስላስገባኝ አመሰግናለሁ። ጥሩ መድኃኒዓለም ካንተ ጋር ይሁን። እሱ ይጠይቀሃል። ስጦታው እሱ ይጠይቅ ጥያቄ አለ ወንድሜ። ሰማይ ጠይቀኝ፣ እየሰማው ነው። ጠይቀው። አሁን አንተ ምን አልክ? ብዙ አገልጋዮች ቤት ለቤት እየሄዱ ነው ያልከው። መጽሐፍ ቅዱስ ጳውሎስ በኤፌሶን ላይ ቤት ለቤት እየሄድኩ በእንባ ወንጌልን ሰበኩላቸው ይላል። አንተ አንድን ቤት ሳትገባ ነው እንደ አየር ላይ ነው። አሁን ስንት ህዝብ ነው የምታገለግለው? የት ዓለም ላይ ነው ክሩሴድ የምታደርገው? ሰው ቤት ሳትሄድ ነው የምታገለግለው? እና አገልግሎት ደግሞ አንድ ሰው ባንኖ ነው የሚደርሰው። እኔ ቤት ለቤት ያገልግያለሁ። ገብቶሃል? ቤት ለቤት ማገለግለው በቃ አለ አይደል? ቤተሰብ አዲን አገልግሎት ላይ ራሱ ትምህርት አንተ አይተህ ከሆነ ቤተሰብ አዲን አገልግሎት አለ። እዚህ አንተ አሁን ከንፋይ በቀል ጭራሽ ክንፋው አብቅለ እኔ ላይ እንደምታወራ አይደለም። ስለዚህ አንተም ራስህ አሁን እያልኩት ጠይቃለሁ ነው ኤክሶን እንኳን አገኘ ሶፊ ይሄን ጥያቄ አንተ ምን ልጠይቅልህ እፈልጋለሁ። ትዳር የሚያፈርሱ አገልጋዮች አሉ ቤት ለቤት እየሄዱ አለ። እነማን ናቸው? እነሱንም ንገረን። እነሱ እናስማማው። ቆይ ፓስተር ከተፈቀደልኝ እኔ የስማማውን መጠየቅ የሚፈልገው ጥያቄ አለኝ። አንተ ነቢይ ፈጥኖ የጠየቀን ጥያቄ እኮ አልመለስክለትም። የትኛው ቤተክርስቲያን አጥቢያ ቤተክርስቲያን ናት ወይስ አንተ የተከልካት ቤተክርስቲያን ናት የሾመች ነው አለ። አንተ መካነ ኢየሱስ ላይ እንደ ድሮ አገልጋይ ነበርክ እያልክ ነው። አሁን መካነ ኢየሱስ ናት አፖስቶል አድርጋ የሾመች ብዬ እኔ ጠይቄያለሁ፣ አልመለስክልኝም። አሁን ደግሞ ተመልሰህ ቅድም መለስኩልህ እኮ እኔ የተከልኳቸው ቤተክርስቲያን ናቸው መሪዎች ሾሙኝ ብዬ ጨርሻለሁ። ከእሱ ጋር ያለኝ ነገር ያ ከሆነ በአብያተ ክርስቲያናት ለምሳሌ በአብያተ ክርስቲያናት ያሉ አጥቢያዎች የሾሙትን አገልጋዮች ናቸው እኔ እንደ አገልጋይ ማውቀው እንጂ ከዛ ውጪ አንተ በግሌ ምናልባት አስፈራርተህ አላገለግላችሁም ያገለገልኳችሁ ነው እኔ ነኝ የሰበሰብኩት ብለህ አስፈራርተህ የተቀበልከው ሊሆን ይችላል። ስለዚህ ቅድም ነብይ ፈጥኖ የሚጠይቀው ትክክል ነው ማለት ነው። አሁን አንተ ላይ የሚጠይቅ ጥያቄ ስላለ መልስልኝ። እኔ ሰፈር ዘዋሪ ነኝ ብለሃል። አሁን ቅድም ፕሮፌት የኔ አገልግሎት ማነሻ ከአንድ ሰው ነው ብለሃል። ሰፈር ዘዋሪ ነኝ ብለሃል። ማነሻ ከአንድ ሰው ነው ብያለሁ። ከአንድ ሰው የጀመረ ነው። አንድ ሰው ላይ ነው አገልግሎት የጀመረ። ኖ አይደለም። ማን ፈቅዶ ነው ሰፈር የምትዞረው? የቤተ ክርስቲያን እውቅና አለበት ወይ? በአንተ ጉዞ ላይ ሰፈር ገብተህ እንድታገለግል ቤተ ክርስቲያን ፈቅዳለች ወይ? አንድ ነገር ኖ መልስልኝ። አሁን የሙሉ ወንጌል አርማ ይዘሃል አንተ ትዘመኛለህ። አንድ ጊዜ እንደማመጥ ፕሮፌት ስንታየው ምንድነው አለው? ቤት ለቤት እየዞሩ እያገለገሉ ትዳርን የሚያፈርሱ አገልጋዮች አሉ ሶፊ ብሏል። እነማን ናቸው እንደዛ አይነት አገልጋዮችን ንገረን እያልኩት አይደል?
እሱን እየነገርኩ ማን እየጠየቅኩ መቼ እሱ መለሰልኝ። እሱ እንደሱ እንዳይመለስ በየፍርድ ቤቱ እየቆሙ ያለው አንተ ቆይ ምን አይነት አንዴ ቆይ አንዴ ሚዩት አድርጉ። እንደሱ እናደርግ። እዚህ ጋር ዜድን ጋብዤዋለሁ እኔ የጠራሁትና ዜድ እስካሁን ታች ቁጭ ብሎ እየሰማ ነበረ። እስቲ ምን ታዘበ የሚለውን እንስማ። እስቲ ለሁላችንም ይጠቅማል፣ ለእኔም መማሪያ ስለሚጠቅመኝ የእሱን ኦፒኒየን መስማት እፈልጋለሁ። እንዴት ዋልክ ዜድ? እንዴት አደርክ? ሶፊዬ እንዴት ዋላችሁ? እንዴት አመሻችሁ? ሰላም ያለው የጌታ ጸጋና ሰላም ይብዛላችሁ። አዎ እየሰማው ነበርና ለሁሉም ሰዎች ጥያቄ ይኖረኛል። እዚህ ላሉ ወንድሞቻችን ከአንተ ጎን ካለከው ዜድ ይቅርታና ወንድሞቻችን ስትል እንዴ ነቢያቶች ሐዋርያቶች ነው ያሉት እኮ ኢትዮጵያዊ ወንድሞቻችን ናቸው። ያ ኢትዮጵያዊ ወንድሞቻችን ናቸው። እንግዲህ ያው እንቀጥላለን ማለት ነው። ኢየሱስ ይባርካችሁ። ወንድሜ አስማማው ከአንተ ብጀምር ደስ ይለኛልና የት ቸርቿ ምንድነው ስሟ? አንተ የምታገለግልበት ወንድሜ ሚዩት ነህ። ህይወት ብርሃን የየትኛዋ ህይወት ብርሃን? የአዲስ አበባ አጥቢያ ያላት ክፍለ ሀገር ነው ያለው። ማን ነው የሰየመ? አንተ ነው የሰየምካት ህይወት ብርሃን ብለህ? ቤተክርስቲያን አጥቢያዋ አረ ቤተክርስቲያናት ቤተክርስቲያን ነች። የማን ቤተክርስቲያን ነች? በአብያተ ክርስቲያናት ያለች ቤተክርስቲያን ናት አጥቢያዋ። የህይወት ብርሃን ስር ነው ያለው አጥቢያ ነች ያንተ? በኢትዮጵያ ህይወት ብርሃን እንትን ነች ለድር ስር ነች ያለችው። በኢትዮጵያ ህይወት ብርሃን ስር ላይ ነው ያለችው። እነሱ ፍቃድ ከነሱ ጋር በእነሱ ስር ያለች አጥቢያ ነች ማለት ነው። እነሱ ናቸው ፕሮፌት አድርገው ምንድነው ነቢይ አድርገው የሾሙ ቤተክርስቲያን ናት። ነቢይ አድርጋ የሾመችው በዚህ 2015 17 ግንቦት ላይ ወደ ሀገር አቀፍ ተጽፎ አሁን በዚህ 2017 ግንቦት ላይ ሀገር አቀፉ ሰርቲፊኬት አድርሶልኛል። በኢትዮጵያ የህይወት ብርሃን ቤተክርስቲያን አጥቢያ መመስረት ትችላለህ ብለው ነው እንትን ያደረጉ የሰጡ። ኧረ አይደለም አንተ ከግድሞ አልነበርክም። እኔ በዚሁ አጥቢያ በህይወት ብርሃን ቤተክርስቲያን አጥቢያ ላይ ሙሉ ጊዜ ሰጥቼ ነው ማገለግለው እኮ። አሁን ያለህባት መጋረጃ አይ ቲንክ ቅድም ስትናገር የሰማው መጋረጃውን ያረከው ግማሽ ክፍል ውስጥ አንተ ነው የምትኖረው። ከዛ ከጀርባ ደግሞ ቸርቹ ነው ያለው። እኔ ማድረባት ክፍል ናች። እችኛው ነገር ትንሽ ትነበብ እንደሆነ ይኸው ገብቷል። ይሄኛው አገልግሎትና አገልጋይ የሚለውን ትምህርት ለአንድ ዓመት ተምሬ የተሰጠኝ 2010 ሰርቲፊኬት ነው። ይሄ አጥቢያ የሰጠው ነው ይሄኛው። እዛ 2013 ሚያዝያ 13 ላይ በነቢይነት ተሾሜ አጥቢያ ደግሞ የሰጠችው ሰርቲፊኬት የእውቅና ሰርቲፊኬት ይኸው ሌላኛው አገር አቀፉ የሰጠኝን ይሄኛው አገር አቀፉ የሰጠኝን እኛው ሰርቲፊኬት አገር አቀፉ የሰጠ አምና 2010 ላይ ነው የመጣው። እሻው የሚጠይቅ የምትፈልገውን ነገር ጠይቅልኝ። ኖ አይ ቤተክርስቲያን ማለት የህይወት ብርሃን አንተን ነብይ ብላ ሾማለች አይደል? አዎ ሾማለች። የት ነበር የሾመችህ? የት እንድታገለግል ነው ነብይ ብላ የሾመችህ? አጥቢያው ላይ። የትኛው አጥቢያ? ህይወት ብርሃን አሁን ባለውባት አጥቢያ። አሁን ያለህባት በህይወት ብርሃን የተመሰረተች ነች በአንተ? ኧረ አይደለም አጥቢያ ነው አልኩ። አጥቢያ ማለት እኮ በእንትን በአብያታ ያለች የራሷ ይዞታ ያለች ቤተክርስቲያን የኔ ቤተክርስቲያን አይደለም። ሲጀመር በዚህ ክፍለ ሀገር ላይ እኮ የግል ቤተ ቸርች ተብሎ የለም። እንደ አዲስ አበባ እንደ ሐዋሳ እንደ ሌሎች ጋር ማለት ነው። ወደዚህ የለም። እኛ ጋር ያለው አጥቢያን ነው እኛ የምናውቀው።
እኮ ማለት ቤተክርስቲያኒቷ አሁን እቺ አንተ ያለባት አጥቢያ ባለቤትነቷ ህይወት ብርሃን ነች። የኢትዮጵያ ህይወት ብርሃን በኢትዮጵያ ህይወት ብርሃን አንተን በዚች አጥቢያ የሾመችበት እንትን አለ ምን ደብዳቤ አለ የሾመችበት አለ ታሳየናለህ? እንደው አእምሯችን ንጹህ እንዲሆን ማለት ነው። እሺ ደብዳቤውን ነው የምፈልገው ወይስ? አይ እዚህ መቼም የኢትዮጵያ የህይወት ብርሃን ቤተክርስቲያን በጣም ታዋቂ ስለሆነች በጣም ብዙ አጥቢያዎችም ስላላት የሚሰሙ ሰዎች አይጠፉም። እዚህ ላይ በጣም ብዙ ሰዎች ይሰማሉ እና ምናልባት ፓስተሮችም እንግዲህ በአዲስ አበባም ያሉ በዚህ በሄድ ኦፊስ ዙሪያ ያሉም ይሰማሉ በዚህ ሰዓት እና አንተ ክሌም እያደረግ ያለው እንግዲህ በዛች ቤተክርስቲያኒቷ ሹማ እንደምታገለግል ነው። በደሞዝ ነው የምታገለግለው? ደሞዝ ትከፍልሃለች? አዎ አለች። ትንሽ ደሞዝ 3500 ብር ይከፈልልኛል። ከሄድ ኦፊስ ነው የምትቀበለው? ክልል ዜዶ ዶራሜ ላይ ነው ደቡብ ምዕራብ ክልሎችን ቤተክርስቲያን ያው ለመደጎም ስል 2000 ብር ይሰጣሉ። ቤተክርስቲያንቷ ያው በከተማ ውስጥ ትንሽ ያው ብዙ መቂማ አድርጋ ስላልተነሳች እና ከአጥቢያው ደግሞ 1500 ብር ይጨምርልኛል። ያው 3500 ብር ለብዙ ጊዜ ተጠቃሚ ነኝ ማለት 2015 1500 ብር ተጀመረ። ያንን 1500 ብር አጥቢያ እየከፈለች እያገለገልኩ ቆየሁ 2015ን። ከዛ በኋላ አንድ አጋጣሚ ቅድም የሚለው ሐሳብ ላይ ያው የሰማው መስሎኛል። ያለቤት ሲታርፍ ደግሞ ለአንድ አመት ያው ያለ ደሞዝ ቆየሁ 2016 ላይ። ይሄኛውንም ደግሞ ያው ባለፈው ናሴ 2016 ናሴ ላይ ነው ጀመርኩት ደሞዜ 3500 ብር ቤተክርስቲያን ትከፍለኛለች። ሙሉ ጊዜን ሰጥቼ ነው ያለሁት። ኦኬ አይ ቤተክርስቲያን ፕሮፌት ብላ ወይም ደግሞ ነብይ ብላ እንትን አምናብህ ጸጋህን ታይቶ ቤተክርስቲያን ሾማ ከሆነ እኔ በዛ ላይ አንተ ላይ ጥያቄ የለኝም። የቤተክርስቲያንን ሹመት እሱ በቤተክርስቲያን እንትን አደርጋለሁኝ። ወደ አገር አቀፍ ሄዶ አገር አቀፉም ደግሞ ያው ባለፈው 2017 ግንቦት ላይ ነው እውቅና ሰርቲፊኬት ያው አምጥቶ በክልል አማካኝነት እዚህ አጥቢያ ደርሶልኛል። ይሄው እዚህ አለ። እዚች ቤተክርስቲያን እዚች አጥቢያ ላይ ማገልገል እንዲያገለግል ተሹሟል የሚለው ነው እሱ። ኦኬ ኦኬ እሺ ተባረክ። ቴንክ ዩ። እና እኔ ደግሞ ያው ገባም እዚህ ጋር የሚወራው ነገር ማለት ብዙ ሁሉም ሲያነሳ የሚያነሳውን ሀሳብ በአገልግሎት ዙሪያ ያለውን ብቻ ለሽ ብለው አገልጋዮቹ ቢማሩ ጥሩ ነው። አይማሩም እና እኔ አሁን የህይወት ብርሃን ላይ የማውቀው ሰው ስለ አጋሮ ነው ያልከኝ? ሀደሮ የሚባለት ወደ አደሮ። ኦኬ አደሮ ነው። ኦኬ አይ እኔ የህይወት ብርሃን ላይ የማውቀው አገልጋይ ስላለ እሱን እንትን ልለው ፈልጌ ነበረ እና በቃ እንደዛ ከሆነ በዚህ በወንጌል ስርጭትና ስምሪት ላይ ያለ ሰው ነው። እሱን ምናልባት እንትን ለማድረግ ፈልጌ ነበረ። በቃ እንደዛ ነው። ያው ወደዛ የሚያውቁ አሁን እዚህ ጋር ሰርቲፊኬቱ ላይ የፈረመው ፓስተር መጋቢ ታሪኩ ብርሃኑ ነው፣ ፕሬዝዳንቱ ማለት ነው። ኢትዮጵያ ውስጥ ብርሃን ፕሬዝዳንት ነው የፈረመው። እንትኑ ዋናው ነው የፈለኩት ምንድነው በዚች በአዳሮ አጥቢያ እንዲያገለግል ነብይ አስማማው ዳንኤልን ተሹሟል የሚል ከሆነ ዳስፋይ እንደዛ ነው የሚለው ደብዳቤው አይደል? ያው መቼስ ጥሩ ነው። ሌሎችም እንግዲህ ከዚህ ያሉ ወንድሞች ይህንን መማር አለባቸው። የቤተክርስቲያን ትልቅ ቤተክርስቲያን ነች፣ የህይወት ብርሃን ቤተክርስቲያን። ሌሎችም አብያተ ክርስቲያናት አሉ። በአብያተ ክርስቲያናት ስር የተሾሙ ሰዎች ካሉ እኔ ለምን ያገለግላሉ የሚል ጥያቄ የሚመጣ አይመስለኝም። ትልቁ ጥያቄ ግን ያለው ሰዎች ራሳቸውን በራሳቸው እየቀቡ ራሳቸው የሆነች ሱቅ በደረቴ ይከፍቱና በዛ አይ ጌታ ጠርቶኛል ተቀብቻለሁ በሚል የቤተ ክርስቲያን ስም ጥላሸት እየተቀባ ስለሆነ እንግዲህ እሱ ጥሩ ነው፣ ያንተ መልካም ነው ብዬ አስባለሁኝ።
ጌታ ሲባርክ። ሶፊዬ ያው ጨርሻለሁ እኔ ወንድምነት። ጌታ ይባርክ። ስንታየውንም ጠይቀው አዜድ ስንታየው የትኛው ይሆን? እኔ ግን ወንጌላዊ የለም በዚህ ዘመን። ለምንድን ነው በሙሉ ሁላችሁ እዚህ ማያችሁ ፕሮፌት የተባላችሁት? ለምንድን ነው? እነሱ በሰላም ቤት ይደሩና እኛ እንቅልፍ አጥተን እናድራለን። አይ እውነቴን እኮ ነው። ወንጌላዊ ለምንድን ነው የሌለው ግን በዚህ ዘመን? ድሮ በኢትዮጵያ ቤተክርስቲያን ወንጌላዊ ነው። እስቲ ራሳችሁን ጠይቁ። ወንጌላዊነት የጌታን ቤተክርስቲያን ማገልገያ ነው። ፕሮፌት ግን የራስን ሀሳብና ፈቃድ መሙያ ነው አይደል? ለዛ ነው ጥሪ ነው። ኧረ ይሄ መሆን የለበትም። ጥሪ መሆን አለበት። አይ ሌሎቹ ነው። አንተማ በቃ አንተ በቤተክርስቲያን ሹመት ደብዳቤ ያለኝ ስላልክ ቤቱ እዚህ አሁን የሚያዩ ሰዎች ስላሉ እነሱ ልክ ካልሆነ እነሱ ይጠይቁሃል። ግን እዚህ ያሉትን ታች ያሉትን ወንድሞች ፕሮፌት ያሉት ራሳቸውን አንዱም ወንድማችን አፖስትል ሰላም ለአንተ ይሁን። ሰላም ይብዛልሽ የኔ ወንድም። እንዴት ነው? የት አካባቢ ነው የምታገለግለው ወንድማችን? እኔ ክፍለ ሀገር ነኝ፣ ወደ ቦንጋ ወንጌል ወዳልገባበት ጫካ ውስጥ ነው ያለሁት ወንድሜ። እኔ አዲስ አበባ ተቀምጬ ፕሮፌት ምናምን ያልኩ እንዳይመስልኝ። ኦኬ። አይ ወዲያው ለዲፌንድ የሮጥክ ይመስላል። እኔ እንትን ለማለት አይደለም። አንተን ግን ሐዋርያ ነህ? አዎ የጌታ ባሪያ ነኝ። ኖ ሐዋርያ ነህ ወይ ነው ያልኩ። ነኝ አልኩ። ነኝ። እሺ ቤተ ክርስቲያን ነች ሐዋርያ ብላ ሾመች? አዎ። የትኛዋ ቤተ ክርስቲያን? እኔ የሚያገለግልባት ቤተ ክርስቲያን። የቷ? ማን ነው ስሟ? ራፋ። በየትኛዋ ቤተ ክርስቲያን ስር ነች ያለችው? በሙሉ ወንጌል ነች? በህይወት ብርሃን ነች? በመካነ ኢየሱስ ነች? በማን ስር ነች ያለችው? በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ስር። አይ አንተን እንደዛ ብሎ የሾመ ማን ነው ያልኩ? የሾመ አፖስትል ብሎ ለክርስቶስ ነው ተጠሪነቷ ማለት። አሁን ራፋ ለምሳሌ አሁን ወንድማችን ፕሮፌት አስማማው አይ እኔ በኢትዮጵያ የህይወት ብርሃን ቤተክርስቲያን ስር ነው ያለችው አጥቢያ ነች ብሏል። የአንተ አጥቢያ ነች? ዜድ ቀለል አድርግለት። የቸርቿ ባለራእይ ማን ነው ብለህ ጠይቀው። ባለራእይ። እሺ ለካ እንደሱ የሚጠይቀው። እሺ ባለራእይ ማን ነው? ቸርቿ ቤተክርስቲያንቱ ባለራእይ የቤተ ክርስቲያን ሽማግሌዎች አሏት። ኖ ባለራእዩ እኔ ስለ ሽማግሌ አልጠየኩም። ባለራእዩ ማን ነው? የቤተ ክርስቲያኒቷ ባለራእይ ማለት ምን ማለት ነው? ከክርስቶስ ራእይ የተቀበለ ሰው ያልክ ነው? ራእይ ተቀባዩ ያልክ ነው? ራፋ ብሎ ስም ያወጣላት ማን ነው? ጠቅላላ ጉባኤ ነው። ራእይ ተቀባዩ አይደለም። ጥያቄው ዜድ የዚህ ሀገር ጥያቄ እንዴት መሰለ? ራፋ ብሎ ከጌታ ስሙን የተቀበለው ማን ነው? ራእዩንስ ማን ነው የሰማው? የቤተ ክርስቲያኗ መስራች ማን ነው የሚለውን ነው ጥያቄው። አፖስትል እንደሱ ሊጠይቅ ነው የፈለገው ዜድ ጥያቄና እሱን አብራራለታ። ሶፊዬ አፖስትል ይቀጥላል። ያ ራፋ የሚለውን ስም ከጌታ የሰማው ድምፁ የሰማው ራእዩን ከጌታ የተቀበለው ማን ነው ያልኩ። አፖስትል እኔ ነኝ። ኦኬ። ከዛ አንተ ያንን ስም ሰጠህ ባለ ራእይ